ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ እነዚህንን የአማርኛ አረፍተ ነገሮችና ቃላቶችን በእንግሊዘኛ እንዴት መጻፍ እንደምንችል እናያለን ማለት ነው። ዛሬ እዚህ ጋር የምታዩቸው እነዚህ የአማርኛ ሀረጋቶችም ሊሆን ይችላል እንደ አረፍተ ነገር አይነቶች እነዚህ አሉ። እነዚህ ደግሞ ቀጥታ በአማርኛ በእንግሊዘኛ እንዴት እንደሚጻፉ ዛሬ ቀላል አድርጌ አሳያችኋለሁ። እስከ መጨረሻው በደንብ ተከታተሉኝ። እሺ፣ አሁን መጀመሪያ አማርኛውን እናነባለን። እዚያ ደግሞ እያንዳንዱ ፊደላቶች ደግሞ በእንግሊዘኛ እንዴት ይቀየራሉና እንዴት ተገጣጥመውስ ደግሞ እንደ አማርኛ ቃላቶች እንግሊዘኛዎችም ይነበባሉ የሚለውን ነው ዛሬ የምናየው። ከዚህ ከመጀመሪያው ስንጀምር እዚህ ጋር ምን ይላል አማርኛው? እንዴት 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 ዋልሽ ዋልሽ። ምን ይላል? እንዴት ዋልሽ ይላል። እንዴት ዋልሽ የሚል ይሄ አማርኛው ነው። ይህን ደግሞ ቀጥታ የእንግሊዘኛ ፊደላትን ተጠቅመን ስንጽፈው ደግሞ ከዚህ ጋር የምታዩት ይሆናል። አሁን ለማለት የእንግሊዘኛ ፊደል ነው የምንጠቀም። ፊደል እንደ ወይም ደግሞ እንደ ትነበባለች። አሁን እዚህ ጋር እንደ ብለን እናነባታል። እዚያ ደግሞ እንደ ትነበባለች። እንደ ትነበባለች። ቲ ደግሞ ት ብለን እናነባለን። ስለዚህ ምን ይላል? እንዴት ይላል። እንዴት። ከዚያ ዋልሽ ለማለት ደግሞ ዋ ማለት ደብሊው ኤ ነች። ዋ። ል ደግሞ ስድስተኛ ፊደል ኤል ብቻ። ሽ ደግሞ ኤስኤች ነች። ስለዚህ ምን ይላል? ዋልሽ ይላል። በአንድ ላይ ስናነበው እንዴት ዋልሽ፣ እንዴት ዋልሽ። አሁን ይህ ምንድን ነው? አማርኛ በእንግሊዘኛ። የዚህ የእንግሊዘኛ ትርጉሙ ሳይሆን ቀጥታ አማርኛ በእንግሊዘኛ ስንጽፍ ማለት እንጂ ይህ በእንግሊዘኛ ሲተረጎም እንደዚህ አይደለም የሚጻፈው። ነገር ግን አማርኛ በእንግሊዘኛ ሲሆን ደግሞ እንደዚህ እንጽፋለን እናነባለን ማለት። ምን ይላል? እንዴት ዋልሽ፣ እንዴት ዋልሽ። ከዚህ ጋር ደግሞ ምን እየሰራሽ ነው። ምን ይላል? ምን እየሰራሽ ነው ይላል። እሺ፣ ምን ለማለት ደግሞ እና ሁለቱም ስድስተኛ ፊደል ስለሆኑ አናባቢ አንጠቀም። ኤም እንደ ትነበባለች። ኤን ደግሞ እንደ ትነበባለች። ማለት ላይ ምን ይላል? እየሰራች ለማለት አሁን እዚህ ጋር እንዴት ስንል ለማለት ነው የምንጠቀም ብያቸዋለሁ። እዚህ ጋርም ስለሆነች እንጠቀማለን። እዚያ የማለት ደግሞ ዋይ ነች። ዋይ እና ነች። ሰ አርኤ ራና ኤስኤች ደግሞ ሽ። እየሰራሽ ይላል። ምን እየሰራሽ ነው ለማለት ደግሞ ነ ማለት ኤን ነች። ው ደግሞ ደብሊው ነው። ምን ይላል? ምን እየሰራሽ ነው ነው። እሺ፣ ከዚህ ጋር ደግሞ ዘይት ገዝቼ መጣሁ ይላል። ዘይት ገዝቼ መጣሁ። እሺ፣ ዘይት ለማለት ዜድ ዘነች። ዋይ ቲ ደግሞ እንደ እናነብና ይህ ሲነበብ ይላል ዘይት ይላል። ዘይት። እሺ፣ ገዝቼ ለማለት ገ ዜድ ደግሞ ዝ ብለን እናነባታለን። ቼ ደግሞ ሲኤችኢ ቼ ነች። ቼ አምስተኛ የቼ ቤተሰቦች አምስተኛ ፊደላቶች አናባቢ ነው የምናስገባ። ስለዚህ ሲኤችኢ በአንድ ላይ ቼ ብለን እናነባታለን። ሲነበብ እዚህ ጀምሮ ገዝቼ ይላል። ገዝቼ መጣሁ ለማለት ደግሞ ኤምኢ መነች። ቲኤ ጣና ኤችዩ ደግሞ ሁ መጣሁ። ምን ይላል? ዘይት ገዝቼ መጣሁ። እሺ፣ ከዚህ ጋር አሪፍ ስራ ነው። ምን ይላል? አሪፍ ስራ ነው። እሺ፣ አለ ማለት ደግሞ የእንግሊዘኛ ፊደል ኤ ነች። ኤ እንደ ትነበባለች። ሪ ማለት አር አይ ነች። ፍ ደግሞ ኤፍ ነች። ኤፍ። ስለዚህ ምን ይላል? አሪፍ ይላል። አሪፍ። ስራ ለማለት ስ ማለት ኤስ ነች። ራ ደግሞ አርኤ ራ ነች። ስለዚህ ምን ይላል? ስራ ነው የሚለው ደግሞ እዚህ ጋር ጽፈነዋል። ምን እየሰራሽ ነው ስንል ነው የሚለው ኤንኢ ደብሊው ነው ሲነበብ።
ስለዚህ ምን ይላል? አሪፍ ስራ ነው። አሪፍ ስራ ነው። ከዚህ ጋር ደግሞ ሁሉም ይላል አማርኛው ሁሉም ይመጣሉ ይመጣሉ ሁሉም ይመጣሉ። እሺ ሁሉም ለማለት አሁን ሁና ሉ ሁለተኛ ፊደል ናቸው። ሁለተኛ ፊደላቶች ደግሞ አናባቢ ዩ ነው የሚያስገቡ። አሁን ከሁለቱንም ዩ ነው የምናስገባ። ኤች ዩ እንደ ሁ ትነበባለች። ኤል ዩ ደግሞ ሉ ነች። ኤም ደግሞ ም ብለን እናነባለን። ስለዚህ ምን ይላል? ሁሉም ይላል። ሁሉም ይ ዋይ ነች። ኤምኢ መ ቲኤ ጣና ኤልዩ ደግሞ ሉ ይመጣሉ። ምን ይላል? ሁሉም ይመጣሉ ይመጣሉ ብለን እንጽፋለን ማለት ነው። እሺ ወደ ቀጣዩ ስንመጣ ታማኝ ታማኝ ናቸው ታማኝ ናቸው ይላል። እሺ ታማኝ ለማለት ቲኤ ታ ነች። ኤምኤ ማና ጂኤን ደግሞ ኝ ናቸው። ታማኝ ይላል ሲነበብ ታማኝ ናቸው ለማለት ና ኤንኤ ቸ ሲኤችኢ እና ው ደግሞ ደብሊው ሲነበብ ናቸው። በአንድ ላይ ታማኝ ናቸው። የመጨረሻው ሰላም ይላል። ይህ ሰላም በይልኝ ሰላም በይልኝ ይላል። እሺ ሰላም በይልኝ ለማለት ደግሞ ሰላም ለማለት ኤስኢ ኤልኤ ኤም ኤስኢ ሰነች ኤልኤ ላና ኤም ደግሞ ም ሰላም ይላል። ሰላም በይልኝ ለማለት ደግሞ ቢኢ ዋይ አይ ኤል ጂ ኤን በይልኝ ሰላም በይልኝ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁት እነዚህን አማርኛዎችን በእንግሊዘኛ እንዴት መጻፍ እንደምንችል፣ እንዴት ቃላቶችን አረፍተ ነገሮችን መመስርተን ሀሳቦችን ማስተላለፍ በእንግሊዘኛ ፊደላቶች ተጠቅመን ዛሬ አይተናል ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች እመልሳለሁ። ሁሌም ቪዲዮ አማርኛና እንግሊዘኛ እየሰራሁ ስለምለቅ እናንተ ከፊደላት ጀምሮ እስከ ንባብ ድረስ በምትፈልጉት አይነት ስለምታገኙ እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።